ሰላም ውድ ቤተሰቦች እንደምን አላችሁ? ዛሬ አብረን የምናየው የሱቆችን ፕሮግረስ አሁን ያለውትን ሁኔታ ዲቴይል እናያለን። እንደ አጠቃላይ ግን ከመጀመሪያ ስንጀምር ሞን ማለት ምን ማለት ነው? ሞን ማለት ሙሐመድና ኑሜሪ የሚባሉ ሁለት ቤተሰቦች በጋራ እያስተዳደሩት ያለ ትልቅ ካምፓኒ ነው፣ ወይም የመሰረቱት ትልቅ ካምፓኒ ነው ማለት ነው። እንግዲህ ሞን ሪል ስቴት ከሪል ስቴት ከመጀመሩ በፊት በተለያዩ ሴክተሮች ላይ ቆይቷል። የጨርቃ ጨርቅ ስራ ላይ ኦልሞስት ከ15 ዓመት በላይ እንዲሁም የኮንስትራክሽን ማቴሪያል ኢምፖርት ላይ ቆይቷል፣ ኤክስፖርት ላይ ቆይቷል ማለት ነው። እና ከመጀመሪያው 8000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት እየገነባ ያለ ትልቅ ሪል ስቴት ነው። እንግዲህ ሪል ስቴት መጀመሪያችን ቢሆኑ እንደ ኮምፓውንድ ነው የጀመሩት። በኮምፓውንድ ነው በተሻለ ነገር ማለት ነው። ኮምፓውንድ ሲሆን እንግዲህ ከሲንግል አፓርትመንት የሚለዩባቸው ብዙ ነገሮች ይኖራሉ። ከደህንነት አንጻር ለልጆች የሚሆኑ የግሪን ኤሪያዎች፣ የመዋኛ ገንዳ፣ የባስኬትቦል መጫወቻ ሰፊ የሆነ ኮምፓውንድ ውስጥ መኖር ከሲንግል አፓርትመንት በብዙ ይለያል ማለት ነው። ከኛ ጋር ከ8000 ካሬ 46%ቱ ፍሪ ነው የሚሆነው። ፍሪ መሆኑ ደግሞ ያው ኮመን ለሆኑ ነገሮች በጋራ ለመገልገል የምንጠቀምበት ኤሪያ ሰፊ ነው፣ ወይም አማራጭ አለን ማለት ነው። ስለዚህ እዚህ ጋር ስናይ በካሬ እንደየፍሎሩ ይለያያል። 3ኛ ፍሎር ላይ 125,000 ብር ነው በካሬ። ኦኬ እንደ አጠቃላይ እዚህ ኮምፓውንድ ውስጥ ያሉት የካሬ አማራጮች በሱቅ ደረጃ ስናይ ከ20 ካሬ ጀምሮ ሱቆችን ማግኘት እንችላለን። በፍሎር ስናያቸው ደግሞ ፕራይሳቸው ግራውንድ ላይ 250,000 ብር ነው በካሬ፣ አንደኛ ላይ 190,000 ብር፣ ሁለተኛ ላይ 145,000፣ ሶስተኛ ላይ 125,000 ብር ነው ማለት ነው። ይሄ ማለት ያው የመጀመሪያ ቅድመ ክፍያ ለሚከፍሉ፣ ሌላ 100% ለሚከፍሉ የተሻለ ቅናሽ ፓኬጅ ይኖረናል ማለት ነው። ሌላ ወደ አፓርትመንቶች ስንሄድ እዚህ ኮምፓውንድ ውስጥ ስለዚህ እዚህ ኮምፓውንድ ውስጥ እንዳጠቃላይ ያሉ 4 ቢልዲንጎች ይኖራሉ። አንድ ሞል ይኖረናል። 5ኛ ሞሉ ያው ጂ+4 የሆነ ሞል ይኖራል ማለት ነው። ሌላ 4ቱ ቢልዲንጎች 2ቱ ፊት ለፊት ናቸው። እስከ 4ኛ ሱቅ ይሆኑና ከ5ኛ ፍሎር በላይ የመኖሪያ ቤት ይሆናሉ ማለት ነው። ሌላ 2ቱ ቢልዲንጎች ደግሞ ለመኖሪያ ብቻ የሚውሉ ናቸው። ከ1ኛ ፍሎር ጀምሮ እስከ 20ኛ ሙሉ በሙሉ የመኖሪያ ቤት ብቻ የሚሆኑ ናቸው ማለት ነው። ስለዚህ ሚክስዱ ላይም መኖሪያውም ብቻ እንደ ፍላጎታችሁ የተለያዩ አማራጮችን ይዘንላችሁ ቀርበናል ማለት ነው። ሌላ ከሌላው ሪል ስቴት የሚለይበት አካባቢው ሰላም ያለው በቪላ ቤቶች የተከበበ ኮምፓውንድ ነው። ጥሩ ቪው አለው። በአራቱም ዳይሬክሽን ምንም የሚከልለው የለም ማለት ነው። ትምህርት ቤቶች አሉ በዙሪያው። 3 ትምህርት ቤቶች የእኛን ሪል ስቴት ያዋስናሉ ማለት ነው። ስለዚህ የመንግስት ተቋማት፣ ትምህርት ቤቶች ሙሉ በሙሉ የጤና ጣቢያ፣ ሆስፒታል በአካባቢው ማግኘት የምንችልበት ሰፈር ላይ ነው ያለ ነው ማለት ነው።